ሄሎ። አዎ ዳዊት በሰላም ወደ ቤት ተመልሶ መጥቷል። ይላችሁ ከዚህ በኋላ ወንድሜ ላይ እንደዚህ አይነት ነገር ብታደርጉ ወየውላችሁ። እሺ እኔስ ጀመር ህይወትን እንጂ ዳዊትን አሳቃይቱ ብያለሁ እንዴ? እሺ ለማንኛውም የቀረውን ነገር በአካል እናወራለን። አበቃልሽ ሳሮን። ከዚህ በኋላ አንቺ የምታገስበት ምንም አይነት አቅም የለኝም። አንተ ያማል እንዴ? ይቅርታም የለም የማትረባ እንዴ? ስልኬን ስጠኝ። አረ ያጂ ስልክሽን ስሚኝልሽ፣ ድጋሜ ይሄን እድል የምታገኙ እንዳይመስልሽ። በጣም አመሰግናለሁ። ምን ነው እንዳቅሽ አትፈልጊም እንዴ? ገላዬን ዛሬ ነው የታጠብኩት። እኔ ምልሽ ሳሚ ግን እንዴት ነው? እንዴት ማለት? ሳሚን ያልሽኝ ደህና ነው? አንቺ ልጅ ጆሮሽን ትንሽ ያከራክርሻል እንዴ? አረ ደህና ነኝ። ያው ከሱ ጋር ብዙ የምትስማሙ ስለማይመስለኝ ነው። አሁንም አንስማማም። ግን ይልሽ ባለፈው ዕለት ያፍዛ ደንዝዛ አደረኩልሽ ብዬ የመሰወራውን ባደርገውስ ከዛልሽ ሳሚ ወደ ሰማይ ያርግ ወደ መሬት ይግባ እማቀው ነገር የለም። አሃ ለካ ያንን ሁላ ጊዜ ቆየው ተሰውሮ ነበር ማለት ነው። አራባ ብዬናችሁ ከጉዳይ ወጡኝ እንጂ እሱማ እኮ በዛው ጠፍቶ ነበር የሚቀረው። ነገሩ ቢጠፋ የሚጠቅም ሰው አይደለም። ሰላምዬ ዛሬ ላደረግሽልኝ ነገር በጣም አመሰግናለሁ። አንድ ነገር ላስቸግርሽ ሩትዬ። እቺን ቅጠል ማለት ነው የህይወት ቦርሳ ውስጥ ክትት ታደርጊልኛለሽ። እኔን ሲታይ የሚያጎፈጣት ነገር እወጋበታለሁ። ይቅርታ ሰላምዬ፣ ግን በመሃላችሁ ያለ ነገር ካለ እሷን ላዋራት እንጂ ቅጠል ምናምን አያስፈልግም። ስለዚህ ከዛሬ በኋላ አንቺም አንደኛው ተቃዋሚ እንደሆንሽ እመዘግባለሁ። አረ እንደዛ አይደለም፣ ያው እኔ በእንደዚህ አይነት ነገር ስለማላምን ነው። ማንመኛለሽ? እኔ እኮ እንድትተባበሪኝ ነው የጠየቅኩሽ። ተይው ለነገሩ አውቀዋለሁ፣ እድሌ ነው። ምን አለ አንዱ በረሃ ለውትድርና ሄጄ ሞቼ በቀረው ነው። እኛል በሰው መጠላት ያማል። አረ ሰላምዬ እኔ አልጠላሽም። እኔ ልቀፍሽ እንዳትጠቅሚኝ ወደዛ። በሁለት ሳምንት አንዴ ውሃ ብትመጣ ገላዬን ብታጠብ እሱን ጠብቀሽ ለማቆሽሽ ነው እንደ እቅድሽ። ይሄ ነገር እንዳትረሺው። አይ ሰላም፣ እኔ እኮ አንቺን ማስቀየም አልፈልግም። አሁን እልክልሃለሁ። ሰፈር ውስጥ እኮ ሌቦች ስልኬን ሰርቀውኝ ነው። አንድ የሰፈር ልጅ ናት ሌቦቹን ቅጠል አስነክታ ያስመለሰችልኝ። አይ ቶ በቃ አንተ ስለቅጠሉ ብዙ አይገባህም። እሺ አሁን እልክልሃለሁ። ሳሮን አንቺ የማትረቢ ስልኬን ያሰረቅሽኝ አንቺ ነበርሽ። የማትረቢ አዎ አንቺ ነበርሽ፣ ራስሽ ነሽ።
ባቶኝማ ኖሮ እሱን ብቻ መርጠሽ ከስልኬ ላይ አታስጠፊም ነበር። ነገ ባይሆን ዛሬ፣ ዛሬ ባይሆን ከነገ ወዲያ ብቻ ጠብቂኝ። ዋጋሽን ነው የምሰጥሽ። እሺ ስልኩን አገኘው? አንበሳ አንተ እኮ በጣም ታቆራኛለህ። እና መለስክላት? ምን አይነት ልጅ? እብዷ ሰላም ተዋት፣ ጨነቀ እሷ ትመልስላታለች። መልካም በቃ ስልኬን ጠብቅ። ምን ሆነሽ ነው? የተናደድሽ ትመስያለሽ። አልተሳሳትሽም። አንቺ ደግሞ በተቃራኒው ደስተኛ ትመስያለሽ። ግን በቅርቡ ይሄ ስሜት በተገላቢጦሽ ይሆናል ብዬ ተስፋ አደርጋለሁ። ውይ የኔ ውድ ስለምን እንደምታወሪ አልገባኝም። አዎ ቆይተኛም ቢቀሰቅሱት አይሰማም ይላል ሳሚ። እውነቱን ለመናገር አልገባኝም። አንቺ እኮ እህቴ ነሽ እንጂ ጥላቴ አይደለሽም። እንዴት ያንዳችን ንዴት አንዳችንን ያስደስተናል? እስቲ ገምቺ። ለምን ይመስልሻል? እንዴ እሱን እንዴት እኔ ልገምት እችላለሁ? አንቺ ንገሪኝ እንጂ። እውነቱን ለመናገር ፊትሽ እንደዚህ ስታረጊው በጣም ነው የምታስፈሪው። ትክክለኛ የንዴት ፊቴን ገና መች አየሽው? ከዚህ የከፋ ከሆነማ ይልሽ በአንድ እይታ ብቻ እንደምትገይኝ አልጠራጠርም። አይ አልገልሽም፣ ግን በእያንዳንዷ ነገር ኃላፊነት እንድትወስጂ አደርግሻለሁ። ይሄ ነገር ትንሽ እያስፈራኝ ነው። ቆይ አንቺ ልጅ ከማፊያዎች ጋር መዋል ጀመርሽ እንዴ? አብራቸው ቦልማ ይሻለኝ ነበር። ከማፊያ ጋር አንድ ቤት ውስጥ እየኖርኩ ነው የተቸገርኩት። ብዙም አልገባኝም። ትንሽ ግልጽ ልታደርጊው ትችያለሽ? እንዲገባሽ ስላልፈለግሽ እንጂ አማርኛዬ ግልጽ ነው። ስራ መፍታት እኮ ብዙ ነገሮች ወደ አይምራችን እንዲመላለሱ ያደርጋል። ከመጀመሪያውም ስራ ይሄ ነበር። አይ እንግዲህ ይልሽ ግልጽ ላድርግልሽ፣ ከጀርባ የመሄድሽን አቁሚ። ቆይ እያስፈራራሽኝ ነው እንዴ? እህቴ ባትሆኚ ኖሮ የማደርግሽን አውቅ ነበር። ይልሽ አንቺ ህይወት ጠበቃ አይደለሽም። እሺ አርፈሽ ተቀመጪ። በግልጽ እየዛትሽብኝ ነው። ያለምንም ማስተባበያ ጥፋትሽን እያመንሽ ነው። የእውነት ይሄ ጥሩ ድፍረት ነው። ምን ፈልገሽ ነው? ቆይ አንቺ የሰብአዊ መብት ተሟጋች ነሽ እንዴ? በዩ ግን ማንም ሰው ሲበደል ማየት አልችልም። ግን ከመቆርቆርሽና ከመፍረድሽ በፊት ምክንያቱ ምን እንደሆነ አትጠይቂም? ቆይ አንቺም እኮ ህይወትን ለመጥላት በቂ ምክንያት የለሽም። ሞኝ ነሽ እንዴ? ወንድሜ ዳዊትን በፍቅር መመኘቷ ራሱ እንድጠላት ያስገድዳል። ያ የዳዊት መብት ነው። አንቺን እኮ አያገባሽም ውዴ። ግን እኮ አንቺም ዳዊትን ከህይወት ለማራቅ ብለሽ ጓደኛሽን ልታጣብሽው አልነበር እንዴ? ግን እኔ ልገላት አልሞከርኩም። ነገሩን እኮ ቶሎ ልቋጨው ብዬ ነው። ለምን በየጊዜው ስራ ትሆንብናለች? አንቺማ ለይቶልሻል። አየሽ፣ አንቺም በህይወት ጉዳይ ንጹህ አይደለሽም። ስለዚህ እኔ መውቀስ አትችይም። መንገዱ ግን ይለያያል። የምንደርስበት ግን አንድ አይነት ነው። ሁለታችንም ህይወትና ዳዊት አንድ ላይ እንዳይሆኑ እንፈልጋለን አይደል? እኔ ግን እኮ አሳማኝ ምክንያት አለኝ። ምን? ንገሪኛ ልስማው። ወደ ራስሽ ተመለሽ ሩት። ሁሉንም ነገር ልታፈነጂ ነው እንዴ? ሳሮን አውቃ እየተፈታተነችሽ ነው። ተረጋጊ። በያ እየጠበኩሽ ነው። አየሽ፣ ምንም አይነት ምክንያት የለሽ። ለሌላ ጊዜ እንዴት ሰዎች ሳይውሽ መረጃ ቪዲዮ መቅረጽ እንዳለብሽ ተማሪ። እሺ? አንተ ደደብ የት ነህ? አንድ ሰዓት ሙሉ እኮ ቆሜ እየጠበቅኩ ነበር። ጅል ሰዎቹ አደገኛ ናቸው። በል ተጠንቀቅ። መጣሁ በቃ። አንቺ ውሻ ክፍላችን ምን ታደርጊያለሽ? እያስተካከልኩ ነው። ማን አዘዘሽ? እኔ አንጥፊልኝ ብዬሻለሁ? ስራ አይደል እንዴ? ደግሞ ሁሌ የማነጥፍላችሁ እኔ ነኝ። እሺ፣ በዚህ በቆሻሻ እጅሽ እቃዎቻችን እንድትነኪ አልፈልግም። እሺ፣ እንደውም ነይ ደሞዝ የምከፍልሽ በነፃ አይደለም አይደል? አስተካኪው።
እሺ ቆይ ከየት ነው ያመጡሽ? እስከ ዛሬ አልጋ እንዴት ማንጠፍ እንዳለብሽ እንኳን አታውቂም? ምንድነው? አትንቀራፈፊ፣ ቶሎ ቶሎ በይ እንጂ። እያበላሽሽ እኮ ነው። ይሄ ረዛ አትመልሽልኝ። ቆይ እኔ የምለው ለምንድን ነው ቶሎ የሜካፕ ስቱዲዮ ማጀምር? አይ ወንድሜ እኔ ያው መጀመር አልፈልግም። ደግሞ እኮ ቀደም ብዬ ለሳሮን ነግሬያት ነበር። እሷ ነገሩን እያፋጠነችው ነው። እኔ ደግሞ ትንሽ ማረፍ ፈልጋለሁ። እኔ ደግሞ ልክ እንደተመረቅሽ ካልጀመርኩኝ ብለሽ ታስጨንቂያለሽ ብዬ በጣም ፈርቼ ነበር። አይ ወንድሜ እኔ እንደዛ አላሰብኩም። ትንሽም ቢሆን ለልምድ እንዲሆነኝ ሌላ ቦታ ልስራ። ከዛ በኋላ እዛ ባገኘሁት ገንዘብ በትንሹ ከፍታለሁ። ከዛ ቀስ እያልኩ ያድጋል። አይ እህቴ አሁን እዚህ ሁሉ ስቃይ ውስጥ ምን ከተተሽ? የሳሮን ማለት እኮ ያንቺ ማለት ነው። ሲቀጥል ደግሞ ቀስ ብለሽ ትከፍያታለሽ። ምን ችግር አለ? አይ አይሆንም። የሳሮንን ገንዘብ አልፈልግም። ነገርኩ እኮ በቃ ወንድሜ አታስጨንቀኝ። እሺ እህቴ ሰሞኑን ግን ልክ አይደለሽ። በጣም እየተነጫነጭሽ ነው። የሆንሽው ነገር አለ ወይስ የሳሮን መንፈስ ተጋባብሽ? አላውቅም። እኔ ራሴ ግን ለራሴ የታወቀኝ ነው። ነይልኝ እስኪ እህቴ። እኔ የምልሽ እህቴ ቆይ ፍቅር ይዞሻል እንዴ? ንገሪኝ እስኪ። ወንድምሽ እኮ ነኝ። እየቀለድክብኝ ነው አይደል? የምሬን እኮ ነው። በቃ ነገር ስራሽ ሁሉ እኮ እንደዛ ነው የሚመስለው። የማይመስል ነገር እስቲ አታውራ። እኔ ለራሴ ንዴትና ጸጸት ይዞኛል። እንዴ ለምን? ይኸውልሽ በሽታሽን እኮ ካልተናገርሽ መድኃኒት ለማግኘት በጣም ከባድ ነው። ባይሆን ንገሪኝ ምንድን ነው እሱ? ወንድሜ ትንሽ አየር ተቀብዬ ልምጣ? ሄሎ። አዎ ዳዊት ነኝ። ስለ ህይወት ጉዳይ? እሺ እሺ፣ አሁን መጣ። ምን ሆነሽ ነው? ስጠራህም ሆነ ሳወራክ ትዝ አይለኝም። ለነገሩ አውቄው ነበር። ካንቺ ምንም ጥሩ መልስ አላገኘም። ግን ከመጣው አይቀር ለምን ነው የተከሽው? አንተ ምን አስጨነቀ? እያየሁሽ እኮ ነው። እና ፎን ቀጠለፈሽ እንዴ? ዛሬ እዚህ ቤተሰቦች ምን ሆናችሁ ነው? ሌላም ሰው እንደዚህ ብሎሻል ማለት ነው? ፊትሽ እንደዚህ መሬት እስከሚነካ ድረስ አዝነሽ እኛ ምን ልናስብ እንችላለን? እኔ ደግሞ የፍቅር ሰው ነኝ። ከሱ ውጪ ምንም አይታየኝም። አንተ አታፍርም እንዴ ራስን የፍቅር ሰው ምናምን ያልክ ስታሞግስ? ለነገሩ እኔ ጥፋተኛ። ካንቺ ጋር ማውራት አልነበረብኝም። ኤኒዌይስ መልካም ቁዘማ። ሩት ምን ሆነሻል? ከቀን ጀምሮ እኮ ልክ አይደለሽም። ሂዊ ይቅርታ አድርጊልኝ። ለምን ሆኖ ይቅርታ ማደርግልሽ? ምንም አላጠፋሽም እኮ። አይ ብዙ አጥፍቻለሁ፣ ግን ይቅርታ ብቻ ነው ልልሽ የምችለው። አስገዳጅ ነገር ገጥሞኝ ነው። ገባኝ። ልጄ ልታገኝልኝ ስላልቻልሽ ነው አይደለም? ግን እኮ ይሄ አንቺ ጥፋት አይደለም። አንቺ አቅምሽን ሞከረሻል። ብቻ ለሁሉም ነገር ይቅርታ። አንቺ ስለሆንሽ ነው እንጂ ማን ለኔ በዚህ ልክ ይጨነቃል? በጣም አመሰግናለሁ። እንደሱ ስትይ ደግሞ ይበልጥ ይብስብኛል። የጥፋተኝነት ስሜት ነው የሚሰማኝ።
በእኔ ቦታ ብትሆኑማ ታብዱ ነበር ማለት ነው የኔ ሀሳቢ። እኔስ አንዴ እድሌ ነው። አንቺ ግን ምን በወጣሽ እንደዚህ የምትጨነቂው? ምንድነው? ስለምንድነው ልትነግረኝ የፈለግከው? ህይወት ዛሬ አንድ ሰው ደውሎልኝ ላገኘው ሄጄ ነበር። ምን አይነት ሰው? ስለ አንቺ ወላጆች አውቃለሁ ብሎ ነበረ። ግን ደግሞ የነገረኝ አባት ስም ፍጹም የተለያየ ነው። ግን የሚገርመው ከኛ ቤተሰብ ጋር ታሪኩ ይመሳሰላል የነገረኝ ነገር። ምንም እየገባኝ አይደለም ዳዊት፣ እስቲ ግልጽ አድርገው። እኔ አላመንኩትም። ገንዘብ ፈልገው ነው የሚሆነው። ተዋ፣ ምን እንደተፈጠረ ለምን አትነግረኝም? ሰውየውን አገኙት። ከዛ ስለ ቤተሰቦች አውቃለሁ አለኝ። ግን ገንዘብ እፈልጋለሁ አለኝ። እሺ ብዬ ተስማማሁኝና የጠየቀኝን ገንዘብ ሰጠው። ግን ከዛ ታሪኩን ሲነግረኝ ፈጽሞ ከኔ ታሪክ ጋር የተመሳሰለ ሆነብኝ። የነገረኝ ታሪክ በሙሉ የኛ ቤተሰብ ታሪክ ነው። በዛ ላይ ደግሞ ያንቺን የአባት ስም ስጠይቀው አማረ ነው አለኝ። አማረ ደግሞ የኔ የወላጅ አባቴ ስም ነው። ፈጽሞ የማይመስል ነገር እኮ ነው። እኛ እህት ጠፍቶናል ስንል ስለሰማ በቃ ታሪኩን ከአንቺ ጋር ሊያገናኘው ሞከረ። ይሄ ነው። ምን? እኔ እናንተ እህትና ወንድም? እኔም እህቴን እንዳገኘኋት ነግሬው ሸኘሁት። ግን እሱ ምንም ሊያምንልኝ አልቻለም። በቃ ግግም ብሎ ነው ሲከራከረኝ ነበሩ። እኔም ያው የሌባ አይነ ደረቅ ብዬ ትቼ ተውኩት። እኔ ይሄንን የቤተሰብ ጉዳይ አልፈልገውም። እሱ ግን ፈልጎኝ ይመጣል። በዚህ አይነትማ ባለፈው የተሳሳተ መረጃ ነበር የሰጡሽ ማለት ነው። ግን ይውልሽ የሆነ ሰው ከኛ ቤተሰብ ታሪክ ጋር ለማመሳሰል እየሞከረ ነው። እኔ የሚያስጨንቀኝ ነገር ያጣው ይመስል ደግሞ ሌላ ችግር ይመጣብኛል። ያጋጥማል ሂዊ፣ ግን አትጨነቂ እሺ። እንደምንም ብለን ቤተሰቦችን ፈልገን ማግኘት አይከብድም። ከነሱ በላይ የልጄ ነገር ያሳስበኛል። እሷ እንድትገኝልኝ ብቻ ነው የምፈልገው። እሱም ይሆናል። ብቻ አንቺ ተስፋ አትቁረጭ እሺ። ስራ ታዝዣለሁ። ደግሞ ከሳሮን ጋር ጸብ አልፈልግም። ቆይ አሁንም አልተወችሽም አይደል? አሁንማ ሳሰድበኝ ስቀር ይደብረኝ ጀምሯል። ይቅርታ፣ ግን በቅርቡ እንደማስተካከለው ቃል ገባልሻለሁ እሺ? እሺ። ቆይ ንቀት መሆኑ ነው እንዴ? ምንድን ነው? ሱቁን ተው፣ ሌላ ስራ ፈልግ አላልኩም እንዴ? ለምንድን ነው ሰዎቹ ሲመጡ እምቢ ብለህ የከለከልካቸው? ስለሱ ጉዳይ በኋላ እናወራለን። አሁን ልረፍበት፣ ደክሞኛል። ሌሊቱን ሙሉ ተጋድመህ አይደለ እንዴ የምታድረው? የቀን መኝታ ምን ይሰራልሃል? እኔማ ቤተሰቡ ባልና ሚስት መሆናችንን እኮ ሲረሱት ጊዜ ላስታውሳቸው ብዬ ነው። ያው ቀን ስተኛ ማታ እንደሚደክመኝ እንዲያስቡልኝ ብዬ ነው። ይህ ስድ የተጠየቀውን ብቻ እባክህ መልስ። ፎይሳሩ ቆይ ምን አድርግ ነው የምትይ? ሱቁን ተው፣ በቃ ሌላ ስራ ፈልግ። ኢላ አታበሳጨኝ እሺ። ለሩት ፈልገዋለሁ። እኔ ሱቁን አልፈልገው። አንቺ ደግሞ ስሜታዊ ትሆኛለሽ። ቀስ ብለሽ አስቢበት። እንዴ አልፈልገውም ካልሽ ግድ ነው እንዴ? ሳሚ አንተ ደግሞ ዝም በል። እውነቴን ነው ሳሮን፣ አሁን ላይ ስራ መስራት አልፈልግም። ብፈልግ ራሱ ባንቺ ገንዘብ አይደለም ራሴ ባመጣሁት ገንዘብ ነው መስራት የምፈልገው። አንቺ መንታ ቦንሽ። በይሳት እኮ እናንቺ የሚያስብ ሰው እኮ ነው የጠፋው። እንደፈለግሽ ግን የድሮ አመልሽን እንዳትጀምሪ። ከሱስ ጋር ተሰነባብተናል። እኔም አልደርስበትም፣ እሱም ተመልሶ አይመጣም። ሰሞኑን ደህና አይደለሽም መሰለኝ። ትንሽ ረፍት ብታረጊ ጥሩ ነው። ዛሬማ ከቀኑ ጋር ሳትለካከፍ አይቀርም። ግቢ። አንተ ግን የምልህን አትሰማኝም አይደል? ይሄን ድረስ የዘጋ ነው መሰለኝ። በጣም አመሰግናለሁ። እሺ ሳሚ፣ ሌላ ነገርም ቢሆን እንደማትታዘዘኝ ገብቶኛል። ፈጣሪው ሰዎቹ እንዴት ቆይ በነፃ ነው እንደሚያገኙት? ምን አልኩኝ? ከመጀመሪያው ደግሞ እንዴት በገንዘብ የሚገዛው? እኔስ ጤነኛ አይደለሁም ሰሞኑን። ምናልባት እንቅልፍ እጦት ነው መሰለኝ። ስተኛ ይለቀኛል። ቆይ እስክልተኛ ወይ ጣጣ ባለፈው ነው ነፃ ነኝ፣ የሥራ ባልደረቦች ናቸው እንደዚህ ያደረጉ ስትል ነበር።
እና አሁን ምን ተፈጠረ? እያየሽ ትጠይቅኛለሽ? ለአቃቤ ሕጉ ጉብ ያስገባሽበት ደረሰኝ እኮ ነው። ውይ ከመጀመሪያውም ልነግር ይገባ ነበር። ቆይ ምን ስትይ ነው እንደዚህ አይነት የወረደ ስራ የሰራሽው? ሲቀጥልስ ምን ብለሽ ነው የምታብራሪልኝ? ፖሊሶቹ በዚህ ኬዝ አልነበረም የወሰዱኝ። በእርግጥ ስለ ባልደረቦቼ የተነገረውና በሶሻል ሚዲያ የሚናፈሰው ወሬ ልክ ነው። እና ታዲያ በሌላ በምን ምክንያት አንቺን ሊወስዱሽ ይችላሉ? ከዚህ በፊት በነበረው ባጎታችን ኬዝ። ምን? ከዚህ ሁሉ አመት በኋላ? አዎ፣ ግን ለማየ እንዳትነግራት እሺ፣ ትናደዳለች። ያልገባኝ ነገር ግን አለ። ቆይ ኬዙ እኮ የተዘጋ መስሎኛል አይደል? አዲስ አቃቤ ሕግ ነው እንደገና ኬዙን ያነሳው። እና ቆይ ማስረዳት ስትችይ ጉቦ መክፈል ምን አመጣው እንዴ? ዳዊት ደግሞ ታበዛዋለህ። እና ምንም በማላውቀው ነገር እስር ቤት ሲያስገቡኝ ዝም ልበል? አይ ሳሩ፣ ይሄ ነገር ልክ አይደለም። እኔ ራሴ ሄጄ አጣራለሁ። አርፈ ተቀመጥ። ይሄ ጉዳይ እንዲዘጋ አድርጌዋለሁ። ድጋሚ ሄደ እንደ አዲስ እንዲከፈት እንዳታደርግ። ይሄ ደግሞ ትዕዛዝ ነው። እህቴ ልክ አላደረግሽ። ወንጀሉ እንዳልተፈጸመ ማስረዳት እየቻልሽ ጭራሽ ጉቦ እንዴ? አንቺ እኮ ከሁላችንም የተማርሽና የተሻልሽ ነሽ ብለን የምናስበው አይደል እንዴ? ችግር የለውም። ራሴን ማትረፌ ደደብ ካስባለኝ በለኝ፣ አልሞትም። ይገርማል። ከዚህ ሁሉ ጊዜ በኋላ ግን እንደ አዲስ ለምን? ዳዊት ይሄን ከጀርባዬ የምትሄደውን ነገር አቁም። በጣም ሰልችቶኛል። አሁንም ጥፋተኛው ነው። ዛሬ ከኪሴ ውስጥ ምን ወረቀት አላገኘሽ? የምን ወረቀት? የኔ ነገር ኦኬ፣ እዚህኛው ጋር ነው ወረቀት። ምንድነው? አንብቢውና ነው የምትረጂው። ሰውዬ በዚህ ምን ትቀልዳለህ? ቀልድ ደግሞ እድሜ ይመርጣል እንዴ? እሺ አሁን ወደ ውስጥ ሂድልኝ፣ እኔ ስራዬን ልስራበት። በፊት እኮ እዚህ ቤት ሳትመጪ በፊት ፍቅሬን እኮ በወረቀት ጽፌ አስቀምጬልሽ ነበር እኮ ሞቱ። ባለትዳር እንደነበርክ ስላላወቅኩኝ ነው እንዴት እንደሚጸጽተኝ። ተመልከች፣ አሁንም አጠገብሽ ነው። ደግሞ ከዚህ በኋላ እንዳንለይ የምታረገን መሀላችን ልጅ አለች። እሷ ያንተ ልጅ አይደለችም። አባቷ መሆን ከፈለክ ሂድና አምጣልኝ። ምንድነው ህይወት? ሁሌ ስለ አንድ ነገር አታውሪ። በጣም እኮ ነው የሚያሰለቸው። ሳሚ ከፊቴ ይጥፋልኝ። አይካልክ ይሄንን ውሃ ነው ፊት ላይ የምገለብጠው። ይሄን ያህል እንኳን ድፍረቱ አይኖርሽም። ወይኔ
ህይወት በእውነት በሆኑ አልቆልሻል እንዴ? ጭራሽ አጠገብ የሆናችሁ ስታታልሉኝ ነበረ። በሆኑ ቦታዎች ግን እግዚአብሔር ራሱ አይተወኝ። እሺ አለቅሽም። ሟች ነሽ ህይወት።